ለምን? ዝናውን ቸቦ ቤት ወይም እስር ቤት በምትታሰርበት ሰዓት ስለሱ ሲወራ ትሰማ ነበር። በኋላ ላይ ከሞገስ ጋር ሆነው ተደብቀው እያወሩ ሳለ ዝናው የሚባለው ነው እዚህ ጋር ሆዴ ላይ በጩቤ ወጋይ ብሎ ይነግራታል። ከዛም ዳጣ ዝናውን አስታወሰችው። ዝናው ማለት በጣም ከባድ ሰውዬና ከብዙ ሰዎች ጋር የሚጣላ የሚደባደብ ሲሆን እና በጣም አደገኛ ሰውዬ መሆኑን ስታውቅ በጣም ግራ ተጋባች። ዝናው ያገኘኛል ወይስ አያገኘኝም የሚለውን ነገር በጣም እየፈራች ነበር። ነገር ግን ዝናው እሷን አልፏት ወደ ውስጥ በገባ ቁጥር ነገር ግን ዝናው ሲባል ገና ስሙን ሲጠራ በጣም ስለፈራች ከዛም ሞገስን ፍለጋ ወደ ሽንት ቤት ሄደ ተመልሶ። ሽንት ቤቱም ክፍት ነበረ። እዛ ሞገስን ፈለግ ቢያደርገውም አላገኘውም ነበር መጀመሪያ። ሞገስ እንግዲህ ፈጣሪ ይርዳው ነው የሚባለው። ዳጣንም ዝናው አግኝቷታል። ዳጣም በጣም ስለፈራች እና ስለደነገጠች የሌለ ነገር መዘበራረቅ ጀመረች። የሆነ ነገር እንዳለ ግን ስለገባው ዳጣን ሉላ ፊት አምጥቶ አስቀምጦ ማስወራት ጀመረ። ሞገስ የት ነው ያለው እያለ እያስጨነቃት እናያለን። እንግዲህ ዳጣም ስለ ሞገስ በጣም ስለፈራች ታወራለች ወይስ አታወራም? ትነግረዋለች ወይስ አትነግረውም ነው ዋናው ጥያቄ። ነገር ግን ዳጣ ለሞገስ መስዋዕትነት ትከፍልለታለች ወይስ አትከፍልለትም? የምታድነው ይመስለኛል። ከዛም ስታስበው እዛ ቤት ዝም ብላ እንዳልተገኘች የሚጠረጥር ይሆናል። ሞገስን አላውቀውም እንዳትልም ደግሞ ቤቱን እንዴት ልታውቀው ትችላለች ብሎ ሊያስብ ይችላል። ሞገስን ተከትላ ካልመጣች እንዴት እዚህ ቤት ልገባ ትችላለች የሚል ጥርጣሬ ሊያድርበት ስለሚችል ዝናው ሲመጣ የሆነ ነገር አይቶ ነበር በረንዳ ላይ ቆማ። እናም ዳጣ እናያየው የሆነ ነገር እንዳለ ተረድቷል። ስለዚህ ሉላ እንድትነግረው ፈልጎ ነበር። ነገር ግን ሉላ ግን ሞገስን አሳልፋ አልሰጠችውም። ምንም ያክል አስጨንቆ እንኳን ቢጠይቃትም ከአሁን በፊትም ሞገስ የሆነ ነገር እንዳይሆን ብላ ይመስለኛል ሉላ ከማትወደውና ከማትፈልገው ሰው ጋር አግብታ የምትኖረው ለሞገስ ስትል ነው። ስለዚህ አሁን ላይ ቢሆንም ሉላ ሞገስን አሳልፋ አትሰጠውም። ስለዚህ ሞገስ ከሚሞት ራሴ ብሞት ይሻለኛል ብላ ስለምትመርጥ ሞገስን በጭራሽ ለዝናው አሳልፋ አትሰጠውም። ዝናው የሆነ ሰው እንዳለ ቤት ውስጥ ተረድቶ ስለነበረ ሲፈትሽ መጀመሪያ ዳጣን ነው ያገኛት። ወደ ማህሌትና ብሩኬም ስንሄድ ማህሌት እንግዲህ ይበቃናል፣ ከዚህ ቤት አውጣኝ፣ ቤትና መኪናው መቼም ስለማይሸጥ እዚህ ቤት ምን እናደርጋለን እያለች ነው ብሩኬን። ማህሌት ተብዬዋ አይኗ እያየ ምሳሌ እንድትሞትና ምሳሌ ከዛ ቤት እንድትጠፋላት ወይም ምሳሌ እንድትሞትላት ነው የምትፈልገው። መመኘት ብቻ ሳይሆን ንቀቷንም ከአፏ አውጥታ ለህፃን ልጅ የማይባል ወሬ ስትላት እናያለን። ምሳሌ ቆይ ለምን አትሞችም እንዴ እያለች ልጅቷን ለመጉዳት ስትሞክር በተደጋጋሚ የምናየው ነገር ነው። ስለዚህ ይሄም ንግግር ከሞት የማይተናነስ ነው፣ በቃል እየገደለቻት ስለሆነ እንጂ ይችን ታማሚ ልጅ እድናለሁ ብላ ተስፋ የምታደርግ ልጅ እንዲህ አይነት ንግግር መናገር አግባብ ነው ትላላችሁ? አሁን ላይ ያው ብሩክም ሚስቱ ስለሆነች በዚህ መንገድ ስለያዘችው ነው እንጂ ለአንድ ቀንም አይደለም ቤት ውስጥ እንድትቆይ ቀርቶ ለአንድ ሴኮንድም ቤት ውስጥ እንድትቀመጥ አይፈልግም። እንግዲህ ይሄ ነገር ስለመጣበት ብሩኬም ለልጁ ሲል መስዋዕትነት ይከፍላል። ማህሌት የምታደርገውን ነገር በሙሉ ዝም በማለት ለመታገስ ይሞክራል። ምክንያቱም አማራጭ ብዙም ስለሌለው ማህሌትን ከቤት ካባረራት ምሳሌ እንዳትተከም ልታደርግበት ስለምትችል የማህሌትን ቁጣ ምሳሌ ላይ መጮህባትን ነገር ሁሉንም ችሎ በዝምታ ለማለፍ ይሞክራል ማለት ነው።